ጄፍሪ ዳህመር የዓለማችን የመጨረሻው አረመኔ ነፍሰ ገዳይ። ኤችጂኤን የወንጀል ታሪክ የተለያዩ ዓለም አቀፍ እንዲሁም ሀገራዊ የወንጀል ታሪኮችን፣ ውስብስብ የወንጀል ትዕይንተ ቋጠሮችን እየፈተልን በድንቅ አቀራረብ ወደ እናንተ እናደርሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁ እንላለን። ኤችጂኤን የወንጀል ታሪክ። እንዲሁ ሲመለከቱት ጨዋ፣ መልከ መልካም፣ በንግግሩና በመልኩ ደስ የሚያሰኝ ሰው ነው። ታሪኩን ቀረብ ብለው ገልጠው ቢያነቡት ግን በአንድ አካል ሁለት ሰዎችን ይዞ እንደሚኖር ይገለጥሉታል። ዓለማችን በታሪኳ ካጋጠሟት ነፍሰ ገዳዮች መካከል የእርሱን ያክል የከፋ ስለመኖሩ እንጃ። ምናልባትም መዝገበ ቃላት ጭካኔ ለሚለው ቃል ፍቺ የእርሱን ስም ማስገባት ሳይኖርበት አይቀርም። እንደ አውሮፓውያን አቆጣጠር እስከ 1991 ድረስ በ13 ዓመታት ውስጥ አንድም ጊዜ በፖሊስ እጅ ሳይወድቅ 17 ሰዎችን በዘግናኝ ሁኔታ ገድሎ ለማምለጥ ችሏል። የሚገርመው ደግሞ የገደላቸውን ሰዎች የሰውነት ክፍሎችን እንደ ማስታወሻ ያስቀምጣል። የኤፍቢአይ ዘገባዎች እንደሚያሳዩት ደግሞ የሰለባዎቹን አንዳንድ የሰውነት ክፍሎች ሁሉ ይመገብ ነበር። የዓለማችን የመጨረሻው አረመኔ ነፍሰ ገዳይ ጄፍሪ ዳህመር ነው። በቅድሚያ ግን እንዴት ወደ ወንጀል ድርጊቱ እንደገባ ከማንሳታችን በፊት ስለ ልጅነት ጊዜው በተወሰነ መልኩ እናካፍላችሁ። ጄፍሪ ዳህመር ከአባቱ ሊዮናልና ከእናቱ ጆይስ ዳህመር እንደ አውሮፓውያን አቆጣጠር በሜ 21 1960 በሚልዋዊክ ተወለደ። ገና በልጅነቱ በጣም መልከ መልካም፣ በሰዎች ዘንድ ተወዳጅና ፈገግታ ከፊቱ የማይጠፋ ብላቴና ነበር። ነገር ግን ይህ ባህሪው የዘለቀው እስከ 4 ዓመት ዕድሜው ነበር። በብልቱ አካባቢ በተፈጠረ ህመም ሳቢያ ኦፕራሲዮን ከተደረገ በኋላ ባህሪው ቀስ በቀስ መለዋወጥ ጀመረ። ጄፍሪ ዳህመር አዳዲስ እንግዳ የሆኑ ድርጊቶችን ሁላ ማድረግ ጀመረ። የእንስሳት አጥንቶችንና የራስ ቅሎችን እንዲሁም ትላልቅ ነፍሳትን እያደነና እየገደለ አጥንቶቻቸውን ሰብስቦ ማስቀመጥ ልማዱ ሆነ። ምናልባትም ለነገ የወንጀል ድርጊቱ የጭካኔ መለማመጃ ሀሁነት ያገለገለውም ይህ ድርጊቱ እንደሆነ ብዙዎች ይስማማሉ። እንደ አውሮፓውያን አቆጣጠር በ1993 ዳህመር ለኢንሳይድ ኤዲሽን የሚከተለውን ተናግሮ ነበር። የመጀመሪያው ግድያ በፍጹም ያቀድኩት አልነበረም። ስህተት እንደነበር ሁሌም አውቅ ነበር። ያ ታዲያ በ1978 አንድ ዕለት ከአንድ የገበያ አዳራሽ እየተመለሰ ነበር። ታዲያ በሐሳቡ አንዳች መንገደኛ የማግኘትና እርሱን ወደ ቤቱ በመውሰድ በእርሱ ላይ ያለውን ቁጥጥርና የበላይነት ማሳየትን ያለመ ነበር። ስቲቨን ሄክስ ይባላል። የዳህመር የመጀመሪያ ሰለባ ነው። ገና የ18 ዓመት ወጣት ነበር። ዳህመር ሰለባውን የወላጆቹ ቤት ወደሚገኝበት ወደ ኦሃዮ ወሰደው። በዚያ በመንገድ ጠፍሮ በማሰር በብረት ዱላ ቀጠቀጠው። ነፍሱ ስታልፍ ደግሞ ሰውነቱን ሁሉ ከታተፈና በአንድ ከረጢት ውስጥ ከተተው። ከዚያ በኋላ 10 ዓመታት ቢቆጠሩም ማንም ግን ያን ቀን በዚያ ቤት ስለሆነው ነገር ደፍሮ እንዲሆኖ ነበር ማለት አይደለም ጭራውን የሚይዘው ዕውቀት እንኳን አልነበረውም። ይህ ከሆነ በኋላ ዳህመር እንደ አውሮፓውያን አቆጣጠር እስከ 1987 ድረስ ምንም አይነት ግድያ ሳይፈጽም ቆየ። በእነዚህ ዓመታት ውስጥ ዳህመር የአገሪቱን ሰራዊት ተቀላቅሎ ለግዳጅ አገልግሎት ጀርመን ነበር። የማታ ግን ከመጠን በላይ በመጠጣት ከሰራዊቱ ተገለለ። ታዲያ ይላል ዳህመር፣ ታዲያ ለ9 ዓመታት ማንንም ሳልገደል በማለፌ በጣም የመግደል ፍላጎቴ በውስጤ ይቀጣጠል ጀመር ይላል። በቃ ያደረኩትን አሁን ላይ መፈጸም ከምን ጊዜውም በላይ ፈልጌ ነበር። ዳሩ ፊዚካሌ ለመፈጸም የሚያስችል ሁኔታ ላይ አልነበርኩም። እንደ አውሮፓውያን አቆጣጠር መስከረም 1981 ዳህመር በይፋ ከሰራዊቱ ከተገለለ በኋላ ኦሃዮ ከሚኖሩ ቤተሰቦቹ ጋር ለመኖር ወደ አሜሪካ ተመለሰ። ነገር ግን መቼም አንዴ የተጠናወተው ክፉ ልማድ እንዲሁ በቀላሉ አይለቅምና ዳህመር ከመጠን በላይ በመጠጣትና ያልተገባ ስነ ምግባርን በማሳየት ተከሶ እስር ቤት ተወረወረ።
ኋላ ደግሞ ወላጆቹ በዚህ ቀጣይነት ባለው አብዝቶ የመጠጣት ባህሪው ላይ አያቱ ተጽዕኖ መፍጠርና ለውጥ ማምጣት ትችላለች ብለው በማሰብ ከእርሷ ጋር እንዲኖር ወደ ሚልዋዊክ ዊስኮንሲን ላኩት። እንደ አውሮፓውያን አቆጣጠር በኦገስት 1982 በዊስኮንሲን ግዛት ፌር ፓርክ ውስጥ ራሱን ተገቢ ባልሆነ መንገድ በማጋለጡ ተይዞ ዳህመር ተፈርዶበት $50 ተቀጣ። እንደ አውሮፓውያን አቆጣጠር በ1986 ደግሞ ፖሊስ በሁለት ሕፃናት ፊት ግለ ወሲብ ሲፈጽም አግኝቼዋለሁ አለ። እርሱ ግን ፖሊስ የሚያወራውን አያውቅም፣ እኔ የተገኘሁት ሽንቴን ስሸና ነው ብሎ ተከራከረ። ፍርድ ቤቱ ግን ጥፋተኛ ሆኖ ስላገኘው 1 ዓመት እስርና የስነ ልቦና አማካሪ እንዲያማክር ፈረደበት። አንዳንድ ሰዎች ከሰይጣንም ይከፋሉ። ዘግየት ብሎ ደግሞ በእርግጥ ልጁን ደብድቦ የመግደል ምንም አይነት ፍላጎት አልነበረኝም፣ ነገር ግን በቃ አደንዛዥ ዕፅ እንዲጠቀም አድርጌዋለሁ አለ። ዳህመር በድኑን በመከታተፍ በአንዳች ቦርሳ ውስጥ አድርጎ ወደ አያቱ ቤት በመውሰድ በምድር ቤት ውስጥ አስቀመጠው። ከዛም በሚቀጥለው ሳምንት ደግሞ ሰውነቱን ለየብቻ አድርጎ አውጥቶ ቆሻሻ መጣያ ውስጥ ጨመረው። ከአንድ የሰውነት ክፍሉ በቀር በኢንዱስትሪ የጽዳት አሲዶች በማሟሟት ስጋው አልቆ የራስ ቅሉ እስኪቀርና የራስ ቅሉ እስኪሰባበር ድረስ ለተጨማሪ ሳምንታት አቆየው። በትላንት ሰይጣናዊ መንገዱ ላይ ዛሬም የቆመው ዳህመር እንደ አውሮፓውያን አቆጣጠር ኦክቶበር 1987 የ1 ዓመት እስሩን አጠናቆ ከወጣ በኋላ ደግሞ ጄምስ ዶክስታቶር የሚባል የ14 ዓመት ታዳጊን 1-2 ፎቶዎች ላንሳህና $50 እሰጣለሁ ብሎ በማግባባት አያቱ የሚኖሩበት ቤት ወስዶ ወደ ምድር ቤቱ ይዞት ወረደ። ከዚያም ጠፍሮ በማሰር በሌሎች ላይ ሲያደርግ የነበረውን ሁሉ አደረገ። ዶክስታቶርም አየሁም ድምፁንም ሰማው የሚል ምስክር ጠፋ። እንደ አውሮፓውያን አቆጣጠር በማርች 1988 ደግሞ በአንድ የጌዮች ክለብ ውስጥ ጉዌሬሮና የወደፊት ገዳዩ ዳህመር ተዋወቁ። ወደ አያቴ ቤት ሄደን አንድ ምሽት አብረን እንድናሳልፍ ከተስማማህ $50 ከፍላለሁ ሲል ዳህመር ጠየቀው። ጉዌሬሮም ተስማማ። ተያይዘው ሄዱም። በዚያ ዕለት 1-2 መጠጥ መቀማመስ ጀመሩ። ዳህመር ሳይታወቅበት የእንቅልፍ ኪኒኖችን ጉዌሬሮ መጠጥ ውስጥ ጨመረ። ከደቂቃዎች በኋላ ግን ጉዌሬሮ በአራጁ ፊት ጭልጥ ያለ እንቅልፍ ወሰደው። ዳህመር በመጀመሪያ ሌሎች ላይ እንደሚያደርገው አደረገ። ከዛም ከ24 ሰዓታት በኋላ ሰውነቱን ከታተፈው። በነገራችን ላይ ዳህመር በየጊዜው የሚገድላቸው ሰለባዎችን የተቆራረጠ የሰውነት ክፍላቸውን መደበቅ እንደ መጀመሪያው ቀላል አልሆን እያለ ይቸገር ጀመር። ዳህመር ወንጀልን በወንጀል ላይ እየደራረበ ዱካውን ከፖሊስ እያጠፋ ለበርካታ ዓመታት ከቆየ በኋላ እንደ አውሮፓውያን አቆጣጠር በወርሃ መስከረም 1988 ቀናት መካከል በአንደኛው ቀን አያቱ ጠሩትና ስማ ዳህመር፣ በየጊዜው የምታመላልሳቸው ወንዶች ጉዳይ ግራ እያጋባኝ ነው። በዛ ላይ ደግሞ አንተ ከምትኖርበት ከምድር ቤት የሚመጣው መጥፎ ሽታ በጣም እየረበሸኝ ነው። ከዛሬ ጀምሮ ቤቴን ለቀ ወደምትሄድበት ሂድልኝ አሉት። ዳህመር ባለ 1 መኝታ ቤት አፓርትመንት ተከራይቶ ወጣ። ዳህመር ከአያቱ ቤት ይልቀቅ እንጂ ከእኩይ ስራው ግን የሚላቀቅ አልሆነም። አፓርትመንት ከተከራየ ጥቂት ቀናት በኋላ አንድ የ13 ዓመት ብላቴናን ወደ አፓርትመንቱ ከወሰደው በኋላ ወሲባዊ ጥቃት ሊፈጽምበት ሲል ብላቴናው አምልጦ ወደ ፖሊስ ጣቢያ ሮጠ። ታሪኩን ለፖሊሶች ነገራቸው። ፖሊስ ዳህመርን በሁለተኛ ደረጃ የመድፈር ወንጀልና አስገድዶ ለመድፈር በመሞከር ከሰሰው። ዳሩ ግን ሳምንት ብቻ ታስሮ ተፈታ። እንደ አውሮፓውያን አቆጣጠር ማርች 1989 በዚህ ወቅት ደግሞ ዳህመር 5ኛ ሰለባውን አንድ መጠጥ ቤት ተዋወቀ። አንቶኒ ሲራስ ይባላል። 24 ዓመቱ ነው። ዳህመር በመጀመሪያ ወደ አፓርትመንቱ ሊወስደው ነበር ያሰበው። ቆይቶ ግን ምናልባት ቤቴ በፖሊሶች እይታ ውስጥ ሊሆን ይችላል ብሎ ስለሰጋ ወደ አያቱ ቤት ወሰደው። ወደ ምድር ቤትም ይዞት ገባ። በመቀጠልም ልክ እንደ ከዚህ ቀደም ሰለባዎቹ ሁሉ
ሲራስን ጠፍሮ አስሮ ያሰቃየው ጀመር። ኋላ ላይም ሞተ። ነገር ግን የሲራስን ግድያ ከሌሎች ለየት የሚያደርገው ነገር ነበር። ዳህመር ጭንቅላቱንና መገጣጠሚያዎቹን ቆርጦ በአንድ የእንጨት ሳጥን ውስጥ አስቀመጣቸው። እንዲያውም ለጥቂት ጊዜም ብቻ እንኳን ቢሆን ሳጥኑን የሥራ ቦታ ዕቃ ማስቀመጫ ውስጥ አስቀምጦትም ነበር። ሌላ ጊዜ ደግሞ እንደ አውሮፓውያን አቆጣጠር በሜይ 1989 አምብሮሲኒ የቸኮላት ፋብሪካ ውስጥ በሚሰራበት ወቅት ፈጽሟል በተባለው ወሲባዊ ጥቃት መነሾ የ12 ወራት እስርና የ5 ዓመታት የማህበራዊ አገልግሎት በሁለተኛ ደረጃ የወሲብ ጥቃት ለማረስ በተደረገ ሙከራ መነሾ ተፈረደበት። ኋላ ላይ የእስር ጊዜውን አጠናቆ ከወጣ ከ2 ወራት በኋላ ሚልዋዊክ 924 ኖርዝ 25ኛ መንገድ ላይ የሚገኝ አንድ አፓርታማን ተከራየ። እንደ አውሮፓውያን አቆጣጠር ሜይ 1990 ከእስር ቤት ከተለቀቀ ከ2 ወራት በኋላ ዳህመር አንድ በወሲብ ሥራ ላይ የተሰማራን ስሚዝ የሚባልን ሰው አዲስ ወደ ተከራየው አፓርትመንት ወስዶ እጁን አንቆ በመያዝ ትንፋሹን አሳጥሮ ካሰቃየው በኋላ ገደለው። ወዲያውኑ ደግሞ ሰውነቱን በመቆራረጥ መታጠቢያ ቤት በመውሰድ በአሲድ አሟሟው። የራስ ቅሉን ከሲራስ ጎን ወስዶ አስቀመጠው። ታዲያ የዳህመር አፓርትመንት ውስጥ የሚገደሉ ሰዎች በድን የአካባቢውን ሽታ ሲቀይረው ጊዜ ጎረቤቶቹ ዳህመርን ቤትህ ምን እየተካሄደ ነው ብለው ይጠይቁታል። ልክ ከፖሊሶች ለማምለጥ ዱካውን እንዴት ማጥፋት እንዳለበት የተካነው ዳህመር ሰዎቹ ለሚያቀርቡለት ጥያቄም ምን አይነት መልስ መስጠት እንዳለበትም ተክኗልና ጎረቤቶቹንም አይ ምንም የሚያሳስብ ነገር የለም ፍሪጄ ስለተበላሸ ነው በቅርቡ አሰራዋለሁ ብሎ መለሰላቸው። እንደ አውሮፓውያን አቆጣጠር ጁን 1990 ዳህመር የ27 ዓመቱ ኤድዋርድ ስሚዝን ከገደለ በኋላ ለበርካታ ጊዜ በድኑን ማቀዝቀዣ ውስጥ ማስቀመጥ ችሎ ነበር። የኋላ ኋላ ራሱ ዳህመር ለባለስልጣናት እንደተናገረው በድኑ እየበሰበሰ ማቀዝቀዣ ውስጥ ሊቆይ ባለመቻሉም ተበሳጭቶ ነበር። ዳህመር እጅግ ለማመን በሚከብድ መልኩ ከ10 በላይ ሰዎችን እጅግ አሰቃቂ በሚሉ መንገዶች ለእልፈት ቢያበቃም ፖሊስ ግን እጁ ላይ ካቴና ሊያስገባለት አልተቻለውም። እንደውም አንድ ጊዜ እንደ አውሮፓውያን አቆጣጠር በጁላይ 1992 ፖሊስ ለጥቂት ከእጄ ላይ ያመለጠኝ እንጂ ይዤው ነበር እኮ ማለቱ ሁሉ ተዘግቦ ነበር። የሆነ ሆኖ ሁሉም የዘራውን ያጭድ ዘንድ የማታም ቢሆን ጊዜ እንደሚመጣለት እናውቃለንና የዳህመርን መጨረሻ ወደ መቅረቡ እንደሆነ የሚያመላክቱ ነገሮች ብቅ ማለት ጀመሩ። 2 የሚልዋዊክ የፖሊስ መኮንኖች አንድ እጁ በካቴና የታሰረን ሰው አገኙ። ትሬሲ ኤድዋርድ ይባላል። 32 ዓመቱ ነበር። አንድ እብድ ሰውዬ ጥሩ ምሽት ለማሳለፍ ወደ አፓርትመንቱ ከወሰደኝ በኋላ እጄን በካቴና አስሮኝ ሌሊቱን በሙሉ ለማምለጥ ስታገል ነው ያሳለፍኩት። አፓርትመንቱ እዚሁ ቅርብ አካባቢ ነው በማለት ለፖሊሶቹ ተናገረ። ዳህመር ኤድዋርድን የተዋወቀው በዚያው ዕለት ቀን ጥቂት ቀደም ብሎ ነበር። ወደ አፓርትመንቱን በመሄድ ጥሩ ጊዜ እንደሚያሳልፉ አግባባው። ወደ አፓርትመንቱም ሄዱ። ልክ በሩን ከፍተው ከመግባታቸው ኤድዋርድ ክፍል ውስጥ በነበረው ከባድ አስቀያሚ ጠረን ድንጋጤ ወረረው። አይኖቹን ዞር ሲያደርግ ደግሞ በርካታ የሃይድሮሊክ አሲድ ማስቀመጫዎችን ተመለከተ። ወዲያው ግብ ጀመሩ። ዳህመር ኤድዋርድ እጆች ላይ ካቴና ሊያስር ሞከረ። ነገር ግን አልተሳካለትም። አንደኛው እጁ ላይ ብቻ ነበር ካቴናውን ማሰር የቻለው። ወዲያው ቢላ በማንሳት እኔኮ ፎቶ ብቻ ነው ማንሳት የምፈልገው በማለት እያስፈራራው ወደ መኝታ ቤቱ ይገፈትረው ጀመር። ይሄኔ ኤድዋርድ ያለው ብቸኛ አማራጭ ማምለጥ ብቻ እንደሆነ ሲረዳ ዳህመር ትኩረቱን ወደ ሌላ ነገር ሲሆንለት ተንደርድሮ አንድ የፊቱን በቡጢ ነርተውና ከመሬት ይዘርሯል። ወዲያውም የአፓርትመንቱን የፊት በር በርግዶ እግሬ አውጭኝ አለ። ይሄኔ ነው የሁለቱም ፖሊሶች መኪና መንገድ ላይ አግኝቶ ነፍሴን አትርፉልኝ ሲል ኡኡ ያለው። ወዲያውኑ ፖሊሶቹ ኤድዋርድን አስቀድመው ዳህመር አፓርትመንት ደረሱ። ዳህመርም ካቴናውን ኤድዋርድ እጅ ላይ ያሰረው እርሱ መሆኑን አምኖ ቁልፉም ልብስ መልበሻው ላይ እንደሚገኝ ተናግሮ ፖሊሶቹን ወደ ውስጥ እንዲገቡ ጋበዛቸው። አንደኛው የፖሊስ መኮንን ወደ መኝታ ቤት ሲገባ
በጥቂቱ የተከፈተ በተለያዩ ሰዎች በድንና የተከታተፉ ሰውነት ፎቶዎች የተሞላ የልብስ ማስቀመጫን ተመለከተ። ወዲያውኑ ኦፊሰሩ ወደ ሳሎን በመመለስ ባልደረባውን የተመለከታቸውን ፎቶዎች ትክክለኛ እንደሆኑ ነገረው። ዳህመር በበኩሉ ፎቶውን ፖሊሶቹ እንደተመለከቷቸው ሲያውቅ ለማምለጥ የሞከረ ቢሆንም በአንደኛው ፖሊስ ቁጥጥር ስር ዋለ። ኋላ ባለስልጣናቱ የዳህመርን ማቀዝቀዣ ሲከፍቱ በታችኛው መደርደሪያ ላይ የአንድ ጥቁር ሰው ጭንቅላትን አገኙ። የዳህመር ግፍ በዚያ አላበቃም። 4 ጭንቅላቶችን ማብሰያ ክፍል ውስጥ፣ 2 የሰው ልቦችን በማቀዝቀዣ ውስጥ፣ መኝታ ቤት ውስጥ ደግሞ 7 የራስ ቅሎች፣ 2 ሙሉ አጽሞች። ብቻ ምን ያልተገኘ ነገር አለ? እንደ ኤፍቢአይ መዛግብት ከሆነ ባለስልጣናቱ እጅግ ግራ በመጋባታቸው በሕግ ጥላ ስር ወዳረፈው ወደ ዳህመር በመሄድ መቼም ይህን ሁሉ ግፍ በመፈጸም ጸጸት ተሰምቶክ ይሆናል አሉት። በሚያሳዝን ሁኔታ ዳህመር ግን በፍጹም አለ። በፍጹም እኔ ጸጸት አይሰማኝም። እየመራሁት የነበረው የአኗኗር ዘይቤ እጅግ በጣም አስደሳችና ውብ ነበር በማለት ይመልስላቸዋል። በመቀጠልም ባለስልጣናቱ እንዲያውም ምናልባት ከእስር ብትፈታ ጤነኛ ሕይወት መምራት የምትፈልግበት እድል ሊኖር ይሆን ብለው ጠየቁት። ዳህመር ሲመልስም ለኔ ምርጡ ቦታ እስር ቤት ነው። ከእስር ቤት ብትፈቱኝ በፊት ቀድሞ ኖሮ ወደ ነበረው ሕይወቴ ተመልሼ ልገባ እችላለሁ አላቸው። በመጨረሻ ግን ፍርድ ቤት በዳህመር ላይ ተከታታይነት ያላቸው የ16 ዓመት የሕይወት ዘመናትን እስር ፈርዶበት ወደ እስር ቤት ወረወረው። የዚህ ድርጊቱን ሰይጣን የሚቀናበት ግለሰብ የሞቱ ዜና የበርካታ ታዋቂ ሚዲያዎችን ትኩረት ሁሉ ስቦ ነበር። ክስተቱ የተፈጠረው እንደ አውሮፓውያን አቆጣጠር በኖቬምበር 28 1994 ነው። እጅግ አደገኛ ነፍሰ ገዳይ ከሆኑት ከክሪስቶፈር ስካርቨርና ከጄሲ አንደርሰን ጋር በአንድ በእስር ቤት ክፍል ውስጥ በተነሳ ጸብ ክሪስቶፈር ስካርቨር የጭካኔ ጥግ የሆነውን ዳህመርና ጄሲ አንደርሰን ላይ በሰነዘረው ጥቃት ክፉኛ ስለተጎዱ ዳህመር ቀድሞ ሕይወቱ ሲያልፍ ከ1 ሰዓት በኋላ ደግሞ ጄሲ አንደርሰን ተከተለው። በዚህ ግድያ ውስጥ የዕለቱ ጠባቂ ፖሊስ ጥሏቸው ዞር በማለቱ ምክንያት ክስተቱ እንደተፈጠረ ብዙዎች ይናገራሉ። ምናልባትም ዳህመር በተከታታይ የፈጸሙ አሰቃቂ የግድያ ወንጀሎችን የሰማውና ይህ ሰው ለኔም አይመለስም ብሎ የሰጋው ክሪስቶፈር ስካርቨር ቀድሞ እርምጃ እንደወሰደበት ይገልጻሉ። ሆኖም ግን ከግድያው በኋላ ቃሉ እንዲሰጥ የተጠየቀው ክሪስቶፈር ስካርቨር ሲናገር ይህንን እንዳደርግ እግዚአብሔር ነግሮኝ ነው የሚል መልስም ሰጥቶ በወቅቱ ብዙ ሰዎች መነጋገሪያ አድርገውት ነበር። የኋላ ኋላ ሲጠና ግን ስኪዞፍሬኒያ የተባለ የአእምሮ ጤና ችግር እንዳለበትም ተረጋገጠ። እንደ አውሮፓውያን አቆጣጠር በ1996 የዳህመር ሞትን ተከትሎ የተለያዩ አሰቃቂ ወንጀሎችን የሚፈጽምበትን የዳህመር መኖሪያ ቤት የሚልዋኪ ቱጃሮች $400,000 በማውጣት በርካታ ነፍስ የተቀጠፈበትን የዳህመር መኖሪያ ቤትን ገዙት። የሚገርመው ቤቱን የገዙት ግድያ ከሚፈጽምበት መጥረቢያዎቹ እንዲሁም ሌሎችም የማሰቃያ መሳሪያዎቹ ጭምር ነውና በኋላ ላይ ግን ሁሉንም መሳሪያዎች በማቃጠል በተወሰነ መልኩ ድርጊቱን ከሰዎች አእምሮ ውስጥ እንዲጠፋም ማድረግ ቻሉ። ዓለምን በጭካኔ ተግባሩ ረፍት የነሳት ዳህመር በሰፈሩት ቁና እንዲሉ እጣው በአሰቃቂ ሁኔታ መገደል ሆኖ ተደመደመ። ዛሬም የሱን ድርጊት የሰሙም ሆነ ከሱ ግድያ አምልጠው የተረፉ ሁሉ ስሙ ሲነሳ በቀን ያቃጃቸዋል። አበቃን።